ሰላም ጤና ይስጥልን የግሬስ ቤተሰቦች እንደምናችሁ። በስራ ምክንያት ትንሽ ጠፋ ካልንበት እንደገና ተመልሰናል። እንግዲህ ዛሬ ከብሉይ ኪዳንና ከአዲስ ኪዳን የተውጣጡ የመጽሐፍ ቅዱስ ጥያቄዎችን ይዘንላችሁ መጥተናል። እናንተም ከኛ ጋር በመሆን ቤቱን ሰብስክራይብ በማድረግ ቤተሰቦናችሁ እነዚህን ጥያቄዎች እየመለሳችሁ በዚያውም ደግሞ ምን ያህል መጽሐፍ ቅዱስ እንደምታነቡና ያነብባችሁትንም ደግሞ እንደምታስተውሉ እንድትገመገሙ እድሉን ተጠቀሙበት እንላለን። ከነዚህ ጥያቄዎች ምን ያህል እንደመለሳችሁ በአስተያየት መስጫ ሳጥኑ ላይ በታማኝነት አስፍሩልን። ታዲያ ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። አሁን ወደ ጥያቄዎቹ እናምራ። ጥያቄ ቁጥር 1 የንጉሥ ሳኦል አባት ማን ነበር? ሀ ቂስ፣ ለ ኔር፣ ሐመሩሃ አብኤል። መልሱ ሀ ቂስ ነው። አንደኛ ሳሙኤል ምዕራፍ 9 ቁጥር 1 የቢንያምም ሰው ነበር። ቂስ የሚባል የአብኤል ልጅ ሳኦል የሚባል ልጅ ነበረው። እርሱም መልካምና ጎበዝ ነበር። ጥያቄ ቁጥር 2 ኢየሱስን ያጠመቀው ማን ነው? ሀ ጴጥሮስ፣ ለ መጥምቁ ዮሐንስ፣ ሐመሩሃ እንድርያስ። መልሱ ለመጥምቁ ዮሐንስ ነው። ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱለት፣ ከሰማይም ድምፅ የምወደው ልጄ ይህ ነው አለ። ጥያቄ ቁጥር 3 የደረቀ አጥንት የሞላበትን ሸለቆ ራእይ ያየው ነቢይ የትኛው ነው? ሀ ኢሳይያስ፣ ለ ሕዝቅኤል፣ ሐመሩሃ ኤርምያስ። መልሱ ለሕዝቅኤል ነው። ሕዝቅኤል ምዕራፍ 37 ቁጥር 1 የእግዚአብሔርም እጅ በላይ ነበር፣ በእግዚአብሔርም መንፈስ ወሰደኝ፣ አጥንትም በሞላበት ሸለቆ መካከል አኖረኝ። ጥያቄ ቁጥር 4 የመጀመሪያው ክርስቲያን ሰማዕት ማን ነበር? ሀ እስጢፋኖስ፣ ለ ሲላስ፣ ሐመሩሃ ጳውሎስ። መልሱ ሀ እስጢፋኖስ ነው። የሐዋርያት ሥራ ምዕራፍ 7 ቁጥር 59 እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ እግዚአብሔርን እየጠራ በድንጋይ ወገሩት። ጥያቄ ቁጥር 5 የነቢዩ ሳሙኤል እናት ማን ነበረች? ሀ ሐና፣ ለ አቢግያ፣ ሐመሩሃ ኑኃሚን። መልሱ ሀ ሐና ናት። አንደኛ ሳሙኤል ምዕራፍ 1 ቁጥር 20 ሐና ከጸነሰች በኋላም ጊዜው በደረሰ ጊዜ ወንድ ልጅ ወለደች። ስሙንም ከእግዚአብሔር ስለጠየቅኩት ሳሙኤል ብላ ጠራችው። ጥያቄ ቁጥር 6 ጳውሎስ ኢየሱስን ባገኘው ጊዜ ወደ የትኛው ከተማ እየሄደ ነበር? ሀ ደማስቆ፣ ለ አንጾኪያ፣ ሐመሩሃ ኢየሩሳሌም። መልሱ ሀ ደማስቆ ነው። ሐዋርያት ሥራ ምዕራፍ 9 ቁጥር 3 ሲሄድም ወደ ደማስቆ ቀረበ፣ ድንገትም በዙሪያው ከሰማይ ብርሃን አንጸባረቀ። ጥያቄ ቁጥር 7 የናቡከደነፆርን ታላቅ የምስል ሕልም የተረጎመው ማን ነው? ሀ ዳንኤል፣ ለ ዮሴፍ፣ ሐመሩሃ ሕዝቅኤል። መልሱ ሀ ዳንኤል ነው። ዳንኤል ምዕራፍ 2 ቁጥር 36 ሕልሙ ይህ ነው፣ ፍቺውንም በንጉሥ ፊት እናገራለን። አንተ ንጉሥ ሆይ የነገሥታት ንጉሥ ነህ። ጥያቄ ቁጥር 8
ኢየሱስ በተሰቀለ ጊዜ የነበረው የሊቀ ካህኑ ስም ማን ነበር? ሀ አናንያ፣ ለ ቀያፋ፣ ሐመሩሃ ኒቆዲሞስ። መልሱ ለቀያፋ ነው። ማቴዎስ ወንጌል ምዕራፍ 26 ቁጥር 3 እስከ 4። በዚያ ጊዜ የካህናት አለቆችና ጻፎች የሕዝብም ሽማግሌዎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ጥያቄ ቁጥር 9 ሙሴ ዓለቱን የመታውና ውሃ ያመነጨው የት ነው? ሀ ራፊድም፣ ለ ኮሬብ፣ ሐመሩሃ መሪባ። መልሱ ሐመሩሃ መሪባ ነው። ዘኍልቍ ምዕራፍ 20 ቁጥር 11 ሙሴም እጁን አነሳ፣ በበትሩም ዓለቱን 2 ጊዜ መታው፣ ውሃውም ብዙ ወጣ። ጥያቄ ቁጥር 10 የወንጌል ጻፊው የሉቃስ ሙያ ምን ነበር? ሀ ግብር ሰብሳቢ፣ ለ ዓሣ አጥማጅ፣ ሐመሩሃ ሐኪም። መልሱ ሐመሩሃ ሐኪም ነው። ቆላስይስ መጽሐፍ ምዕራፍ 4 ቁጥር 14 የተወደደው ባለመድኃኒት ሉቃስ ዴማስም ሰላምታ ያቀርቡላቸዋል። ጥያቄ ቁጥር 11 በሙሴ ምትክ የእስራኤል መሪ የሆነው ማን ነው? ሀ አሮን፣ ለ ኢያሱ፣ ሐመሩሃ ካሌብ። መልሱ ለኢያሱ። ዘዳግም ምዕራፍ 34 ቁጥር 9 የነዌ ልጅ ኢያሱ የጥበብን መንፈስ ተሞላ፣ ሙሴም እጁን በላዩ ጭኖ ነበርና። ጥያቄ ቁጥር 12 የኢየሱስ ተከታዮች ክርስቲያኖች ተብለው ለመጀመሪያ ጊዜ የተጠሩት በየትኛው ከተማ ነበር? ሀ አንጾኪያ፣ ለ ቆሮንቶስ፣ ሐመሩሃ ኢየሩሳሌም። መልሱ ሀ አንጾኪያ ነው። የሐዋርያት ሥራ ምዕራፍ 11 ቁጥር 26 ደቀ መዛሙርቱም በመጀመሪያ በአንጾኪያ ክርስቲያን ተባሉ። ጥያቄ ቁጥር 13 የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለው የብሉይ ኪዳን መጽሐፍ የትኛው ነው? ሀ ምሳሌ፣ ለ መክብብ፣ ሐመሩሃ መዝሙር። መልሱ ሀ ምሳሌ ነው። ምሳሌ ምዕራፍ 9 ቁጥር 10 የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው። ጥያቄ ቁጥር 14 በአንበሶች ጉድጓድ ውስጥ የተጣለው ማን ነው? ሀ ኤልያስ፣ ለ ዳንኤል፣ ሐመሩሃ ዮናስ። መልሱ ለ ዳንኤል ነው። ዳንኤል ምዕራፍ 6 ቁጥር 22 አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ አልጎዱኝም። ጥያቄ ቁጥር 15 ዮሐንስ ራእዩን ሲቀበል በየትኛው ደሴት ላይ ነበር? ሀ ቆጵሮስ፣ ለ ፍጥሞ፣ ሐመሩሃ ቀርጤስ። መልሱ ለ በፍጥሞ ደሴት ነበር። ራእይ ምዕራፍ 1 ቁጥር 9 እኔ ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር ፈጥሞ በምትባል ደሴት ነበርኩ። የግሬስ ቤተሰቦች ቆይታችሁ ምን ይመስል ነበር? እርግጠኞች ነን ጥያቄዎቹን እየመለሳችሁ አብራችሁን እየተማራችሁ እንደቆያችሁ።
ታዲያ የመለሳችሁ እየተደሰታችሁ እንደቆያችሁት ሁሉ ያልመለሳችሁ ደግሞ እንደተቆጫችሁ ተስፋ እናደርጋለን። በቀጣይ ጥያቄዎችን አዘጋጅተን ስለምንመለስ እስከዚያው ድረስ በግል በቤተሰብና በቡድን እንዲሁም በቤተ ክርስቲያን መጽሐፎቻችሁን በማንበብና በማጥናት እንድትጠብቁን እናሳስባለን። ታዲያ ይህንን ቪዲዮ ቤቱን ሰብስክራይብ ሳታደርጉ የተመለከታችሁ አሁን ሰብስክራይብ አድርጋችሁ መውጣት ይኖርባችኋል። እንዲሁም ደግሞ ሌሎችም እንዲጠቀሙ ቤቱን ሰብስክራይብ እንዲያደርጉ እንድትመክሯቸውና መረጃውን እንድታደርሷቸው እንላለን። ተመልሰን እስክንመጣ የጌታ ሰላምና ጸጋ ከእናንተ ጋር ይሁን። ቸር ቆዩ። እኔ ክርስቲያን ነኝ። እኔ ደቀ መዝሙር ነኝ። እኔ ጴንጤ ነኝ።